እንደዚህ እኮ አልነበርኩም። የሚስቅልኝ ሁሉ ወዳጄ፣ ያቆላመጠኝ ሁሉ ጓደኛ የሚመስለኝ ሰው ነበርኩ። ባቆላመጡኝ አንደበቶች መከዳት፣ በሳቁልኝ ጥርሶች መነከስ አውቃለሁ። ለዛ ነው እንደዚህ ሆንኩት። ገመና ክፍል 12 አንድስ የሚያክለውን መቅረቢያ እየነቀነቀ ዛሬ ሲታውልና ጎበዙ ይለያል ተነስ ብሎ እንደ መብረቅ ሲጮህ ትኩሳት የውሽሽ አለና ድንዝዝ ብየቀረው ተንደርድሮ ሲመጣብኝ ሸልቅቃችንን ብድግ እንዲያ ሆናችሁ ወደ ውጭ ልትሸሹ እንዳይሆን አሉ ወይዘሮ ብዙ። ሁለት እርቃኖች መንተፍረታቸውን ጋርደው ሲሮጡ ገጠሬው መንደርተኛ ጉድ እያለ ከየጎጆ ወጥቶ ህሊናቸው እየታያቸው በየት በኩል እስክናመልጥ ማን አድርሶን አቶ ሽሜ እንዳላመለጠ ሲያውቅ የለበሰውን ጨርቅ ጠቅልሎ ደመነፍሱን መከተና ሁለቱ ሲጋጠሙ እኔ ጨርቄን አንጠልጥዬ ሾልክ አልኩኝ። ጠግዤ ልብስ የለበስኩና ነጠላ እንኳን ሳልደርብ እግር አውጭኝ ጠላኋቸው። ኋላ ምን ላረግ ኖሯል እሪ ብዬ ገላጋይ አልጠራ የራሴው ጉድ ነው። ውሎዬን ሸሸሁና ማምሻው ላይ እናቴ አገር ደረስኩ። እዛ የእናቴ ትልቅ እህት ቤት አንድ ሳምንት ተደበቅኩና አክስቴን እግሯ ላይ ወድቄ ትንሽ ገንዘብ ስትሰጠኝ አይኔን ጨፍኔ አዲስ አበባ እሺ አሉ ወይዘሮ ብዙ መጣቸውና እየከለሉ። ደግነቱ የሚያስፈልጋቸውን ሁሉ እየተመላለሰች የምታቀርብላቸው ኑንሽ መሆኗ እንጂ እንደ ወትሮ ብቻቸውን ቢሆኑ የእማማ ሸዋን ታሪክ በተመስጦ ሲያዳምጡ ወጡ ተሰርቶ ማለቁ ያጠራጥር ነበር። ዛሬ ግን የዳር የሚልሽ ጉዳይ ስላሳሰባቸው ኑንሽ ከእረፍት በኋላ ያለ ትምህርቷን አስፈቅዳ ልታግዛቸው መጥታለች። እነሱስ መጨረሻቸው ምን ሆነ? ወንዶቹ ያኔማ ምን እንደሆኑ ምን አውቄላቸው ይቅር ይበላቸውና አዲስ አበባ መጥቼ ከስንት ዓመት በኋላ አንድ ያገሬ ሰው አገኘሁና ሲነግረኝ ፍጥረቱን ሁሉ ሜዳ ለሜዳ ሲያሯሩጠው ሰው ደርሶ ያስጥለዋል። አይ ቅሌት፣ አይ ሞት! እንዴት ቆሞ ሊሄድ ይሆን? ምን ቆሞ ይሄዳል? የማግስቷን ጀንበር አላየም አሉ። ምን ሆነ ታዲያ? ጠፋሉ እማማ ሸዋ። መጥፋትም ሲያንሰው ነው። አለዚያማ አገሬው መች ቆሞ ያስኬዳል? ያው ቄስ ይሄስ ጉድ ነው።
ቅስናቸውም ፈረስ በሉኛ። ለመሆኑ የት ደረሱ ታዲያ? አሉ ወይዘሮ ብዙ በቀደም አብረው የሄዱባቸው ቄስ በጥርጣሬ እያስታወሱ። የት እንደደረሰማ ምኑን አውቄው፣ ወሬውንም ሰምቼ አላውቅ አሉ። ቄስነቱን መናገራቸው ቆጭቷቸው ወይዘሮ ብዙ እንዳያውቁባቸው ሰግተዋል። ታሪክ ነው አሉ ወይዘሮ ብዙ። ይሄውልህ በእንዲህ ያለ ጉድ ነው አርብ ቀን ላይ 11 ዓመት ያሳለፍኩበት የልጅነት ትዳሬን አፍርሼ ከአገሬም ወጥቼ ካቲካላ ቸርቻሪ ሆኜ ቀረሁት። ከዚያ በኋላማ በክፉ ቀን ተለክፌ ትዳር ቢይዝ ውዬ አላድር መቅኖ አጥቼ ቀረሁ። እንዳው የፈጣሪ ትእዛዝ ሆኖ እንጂ ከቀኑ ነው ብለው ነው። ንገሩማ የእግዚአብሔር ትእዛዝ ነው። ብቻ በእኔ ላይ የሚያዝንብኝ አርብን አንተርሶ ስለሆነ አርብ ሲደርስ እፈራለሁ እንጂ ለዚያውስ አዋቂ ሰው ምን ብሎ ነገሮት? ከነገረኝ በኋላ እንጂ ፊትማ ምኑን አውቄ ምን ብሎ ነገሮት? እኩይ ቀንሽ አርብ ነው፣ ከቤትሽ አትውጪ፣ ካልተጠነቀቅሽ ያጠፋሻል አለኝ። እውነትም ታዲያ ከዚያ ወዲህ ልብ ብዬ ስከታተለው አርብ ቀን አንድ ሳካ አያጣኝም። ለዚያውም ስንት ተጠንቅቄ መንገድ ብሄድ አይቀናኝ፣ ስራ ብይዝ አይሄድልኝ። የቀረው ቀርቶ ሌላ ጊዜ የሚሻሙበትን ካቲካላ አርብ ሲሆን ውሃ ነው ምንድን ነው የሚለኝ አላገኝም። አፈር ካቲካላ አርብ ይብላና ያ የተረገመ ሰውዬ ሰክሮ መጥቶ በጩቤ ከዘረከተኝ ወዲህ ግን እኔም የቀረ ይቅርብኝ ብዬ አርብ መሸጥ ካቆምኩ ይኸው ስንት ዓመት ሆነኝ። አንድ ጊዜ እኛ ጎረቤቱ የነበሩት ጫማ ሰፊ የደበደቡት አሉ ወይዘሮ ብዙ። መስፊያውን ያሳጣውና ማታ ማታ እየሰከረ እየመጣ ቁም ስቅሌን ነበር የሚያሳይ። አስታውሳለሁ። ያኔ እንዳሁን ቅርበት አልነበረኝም እንጂ ትዝ ይለኛል። ጩኸት ሰምቼ ወጥቻለሁ። አርብ ቀን ነበር አሉ ወይዘሮ ብዙ በእማማ ሸዋ የግራ አገጭ ላይ ያለውን ትልቅ ጠባሳ እያስተዋሉ። አርብ ቀን አሉ እማማ ሸዋ አይናቸውም እጃቸውም ከአፋቸው ጋር የሚረጋገጥ እንቅስቃሴ ይታይበት። የፊታችን ህዳር ስላሴ 9 ዓመት ሊሆነው እውነትም አሳይቶታል። ከአንዴም ሁለቴ 3 ጊዜ እንጂ አረ ቁጥር የለውም አሉ ማማ ሸዋ አርብ የሆኑትን ጥቃቅን ነገር ሳይቀር ወደ ኋላ እያስታወሱ። ወይዘሮ ብዙ ዲስቱን ስለጨረሱ ወደ ማቶቱ አወረዱና ኑ እስቲ ወደ ቤት እንሂድ ልጆቼ፣ ሰዓታቸው ተቃርቧል አሉ። ልጆቼ የሚሉት ተቀላቢዎቻቸውን ነው። በጠራው ጥቅምት ሰማይ ላይ የሚፎክሩትን ከዋክብት ብርሃን እያደነቀ ከፈረሰኛ ግቢ በስተጀርባ የተነሳው ጠብደልደል ያለ የ30ዎቹ መጀመሪያ ዓመታት ግምት ቅድስት ማርያም አካባቢ ደርሷል። ከተፈጠረ እንደ ሰሞኑ በተለይም እንደዚያ ዕለት ተደስቶ የሚያውቅ አይመስልም። ፍቅሩን በቀጥታ ያልተቀበለችው ዳርም የለሽ በተዘዋዋሪ ከእጁ ወድቃለች።
ሞት ሽረቷ ከመዳፍ ገብቷል። በእርሱ ውለታ ከዳነች ሌላ ቢቀር ለውለታው ሲሉ እናቷ ይፈቅዱላታል። አባቷ እንደው የበረሃ ሰው በመሆናቸው የእናቷን ሐሳብ ከመቀበል በቀር እንደማይቃወሙ እርግጠኛ ነው። ከዛ በኋላ የእርሷ ቀላል ነው። እንዲህ ብትል አንድ ቀን ተሸክሞ መሮጥ ብቻ ትዳን እንጂ ያለቀለት ጉዳይ ነው አለ በሐሳቡ። ቀይ ያልተጠቃች ፍየል ከአገሩ ከመራ ቤቴ እንዳመጡለት ከላከ 3ኛ ቀኑ ነው። በሚቀጥሉት ቀናት አለዚያ እስከ ሳምንት እንደሚደርስለት እርግጠኛ ነው። ሰሞኑን ወይዘሮ ብዙ ያዘዙትን ሁሉ ሲፈጽምላቸው ቤተኛና ምስጢረኛ ሆኖ ነው የተሰነበተው። አሁንም ቀን በተነጋገሩት መሰረት ነው ከተለመደው የ4 ሰዓት ዘግየት ብሎ የሚሄደው። ለምን እንደፈለጉት ግን ለይተው አልነገሩትም። መብራቱን አልፎ በቅድስት ማርያም ቁልቁል ወደ 2ኛው ፖሊስ ጣቢያ አቅጣጫ ወረደና መንገዱን ወደ ቀኝ አሳብሮ ገርበብ ብሎ የነበረውን የአጥር በር ገፋ አድርጎ ገባ። ቤቱ በከርቤና በሌሎች ድብልቅ የዕጣን ዘሮች ጭስ ታፍኗል። ጀበናው በከሰል ማንደጃው ላይ ቱግ ቱግ እያለ ስኒው በእጅ ስራ ባጌጠ ጨርቅ ተሸፍኖ ተቀምጧል። ከረከቦቱ ስር በተጎዘጎዘው ቄጠማ ላይ የማሽላ ቆሎ ተበትኗል። የቤቱ ሰዎች በሩን እያዩ በዝምታና በጭንቀት ተውጠዋል። ቀለብተኞቹ ዛሬ ብቻ ሳይሆን ሰሞኑን ሁሉ በቤቱ የተፈጠረው ሽብር ገብቷቸው ይሁን በየራሳቸው ምክንያት ራሳቸውን በልተው በጊዜ ውልቅ ይላል። ፈጠነ የደረሰው 2 ሰዓት ሳይሞላ ቢሆንም በፊት ጊዜ በጨዋታ ያመሹ እንዳልነበር አንዳቸው እንኳ የሉም። ግባ ፈጠነ፣ ደህና ውለሃል? በጨለማ አስቸገርኩህ አይደል? መቼስ ሰው ለችግሩ የሚቀርበውን ነው አሉ ወይዘሮ ብዙ ተሽቆጥቁጠው። አረ ምንም አይደል፣ እንደምን ዋላችሁ አለ ፈጠነ። አቅርበው ስላዩት ልቡም ሞቅ ብሎት ተስፋና ምኞቱ እየዳበረ ና ወዲህ አሉ። መጋረጃውን ግራና ቀኝ ስብስብ አድርገው ወደ ተላላጡት የሶፋ ወንበሮች እየመሩት፣ አሮጌም ቢሆን ከጣውላው ይሻልሃል። በመጋረጃ ተከልሎ የሚኖረውን የሶፋ መቀመጫ ያለበት የሳሎኑ አጋማሽ የሚጠቀሙበት ለቤተሰብና የቤት የሚሉት ወዳጅ ዘመድ ሲመጣ ብቻ ነው። ፈጠነ ማንም ተቀላቢ ከማይደፍረው ሶፋ ላይ በመቀመጡም ከሌሎቹ ተነጥሎ ለችግር በመጠራቱም የቤተኝነት ስሜት ልቡን አስፈንድቆት ለምን ተነጥሎ እንደተጠራ ለማወቅ ጓጉቷል። ለዳርም የለሽ የተባለ ገደል መግባት ቢሆን ወደ ኋላ እንደማይል ልቦናው ቢያቀውም ቀስ በቀስ እንቁላል በእግሩ ይሄዳል። እሷን ለማግባት እናቷን መግባባት ውለታ ሰርቶና ሲጠሩ ተገኝቶ የሚፈልጉትን ማግኘት ከባድ አይሆን። ለነገሩ ግን ዛሬ ደግሞ ለምን ይሆን
የፈለጉኝ ለዳርም የለሽ ህመም ጉዳይ መሆን አለበት መቼም በማለት ማሰብ ያዘ። የቡናውን፣ የዕጣኑን፣ የቄጠማውን ሽርጉድ ሲያስብ ሌላ ጉዳይ ትዝ አለው። ምናልባት መድኃኔዓለምን ያከብሩ ይሆን ሲል አሰበ። ሆኖም ረዥም ጊዜ እዚያ ቤት ሲመገብ አይቶ አያውቅም። ለመሆኑ የዓመቱ ነው የወሩ ዳቦ ለመቁረስ ከሆነ ልጃቸውስ መቻ አነሰ? እንደሞኝ የሚያስብ መሰል። በጨለማ ዝክር አለ እንዴ? ግን ምንስ ቢሆን ምን አስጨነቀው? ትከሻውን ሰበቀና ስለ ዳርም የለሽ ማሰብ ጀመረ። አይኗን ካያት 15 ቀናት አለፉ። አሁንም በክፍሉ የለችም። መታመሟን የሰማው ቀድሞ ሲሆን እርሱም ሆነ ሌሎች መታመሟን ሰምተው ሲጠይቋት ተኝታለች እያሉ እናቷ አስቀድመው ስለሚላኩ ማንም ገብቶ አይቷት አያውቅ። ግን ለምን ሚስጥር አደረጉት? ደግሞ ምን አይነት በሽታ ቢሆን ነው? ቀይ ፍየል ለዚያውም ያልተጠቃች የሚያስፈልገው የቤት ጣጣ መሆን አለበት። ስለ ቤት ጣጣ ሲያስብ ሰውነቱ ተቆጣ። የእናቴ አባቴ አምላክ ያውጣኝ እንጂ አሁንማ አንዴ መጥቻለሁ አለ በሰው ጣጣ ገብቶ የእድሜ ልክፍቱን እንዳያተርፍ በመፍራት በሉ እንጂ እንደሚሆን አድርግና በጊዜ ቤት ልሂድ አሉ እማማ ሸዋ ከስኒው በስተኋላ እንደተቀመጡ የወይዘሮ ብዙ ወጣ ገባ ማብዛት ትዕግስታቸውን አስጨርሷቸው እሺ አሉና ወደ ጆሮአቸው ተጠግተው እንዲህ ብላኝ እኮ ነው አልመጣም አለችኝ አሉ ወይዘሮ ብዙነሽ ጭንቅ ብሏቸው። ይቅር ይበላት ለምን? እኔ ምን አውቄ እንደዚህ ነው የሚያደርጋት? እሱ ነዋ። ይሄ ምናምን እኮ ከርቤው ምኑ ሲሸተው አይወድም አሉና እማማ ሸዋ ወደ መኝታ ቤት ገቡ። ቀጣዩን በሌላ ክፍል ይዤላችሁ እመጣለሁ። ቪዲዮውን ሼር፣ ላይክ እያረጋችሁ ያላችሁን ማስተያየት ኮሜንት ላይ በመጻፍ አበረታቱን። ሰላም ሁኑ።